ውሸትን ፍለጋ ባለቤቷ በአእምሮው ላይ በደረሰበት አደጋ ምክንያት በቀጣይ ሕይወቱ ውሸት መዋሸት እንደማይችል እንዴት አድርጎ እንደሚነግራት ግራ ገብቶታል። ሲያሰላስል ቆየና አማራጭ በማጣት ንግግሩን ጀመረ። በጣም አዝናለሁ መክሊት፣ ባለቤትሽ በደረሰበት የመኪና ግጭት አደጋ በጣም የሚያሳዝንና ምናልባትም የሚያስገርም ሊባል የሚችል የአንጎል ጉዳት እንዳጋጠመው ማረጋገጣችን ስንገልጽልሽ በእውነት እያዘንኩ ነው አላት። የአእምሮ ሊቀ ጠበብቱ ሐኪም አንገቱን ግራና ቀኝ እየነቀነቀ ማለት ዶክተር የሚገርም አይነት ስትል አለች መክሊት ግራ ተጋብታ። ላንቺ ቀለል ባለ ቋንቋ ለማስረዳት ምን ማለት መሰለሽ፣ ባለቤትሽ ካሁን በኋላ እንደ ማንኛውም ጤነኛ ሰው የሚያስበውን ወይም ስሜቱን መደበቅ አይችልም። ይህ ማለት ደግሞ በቀላል ቋንቋ መዋሸት አይችልም፣ ወይም ሁልጊዜ እውነተኛ ስሜቱን ነው የሚያንጸባርቀው ማለት ነው አላት። ሐኪሙ አንገቱን አቀርቅሮ እንደገባት እርግጠኛ አልነበረም። መዋሸት አለመቻል እንዴት ሊገባ ይችላል አለ ዶክተሩ በልቡ። ዶክተር፣ ይህ ታዲያ እንዴት ችግር ሊሆን ይችላል? ማለቴ እውነተኛ መሆንና ስሜትን በግልጽ መናገሩ ጥሩ አይደለም እንዴ? ውሸት መናገር አለመቻል እንዴት ችግር ሊሆን ይችላል? መክሊት ግራ ተጋብታ ንግግሯን አንጠልጥላ ተወችው። እሱስ ልክ ነሽ። ሁላችንም እውነተኛ መሆንና ግልጽነት እንፈልጋለን። ነገር ግን በሕይወታችን ውስጥ የተወሰነ ውሸት ማለት ራሳችን ጋር የምናስቀራቸው ነገሮች ሊኖሩ ይገባል። የምናስበውን ነገር ሁሉ የምንናገር ከሆነ ትንሽ አስቸጋሪ ነው። ያው ማህበራዊ ሕይወት ለመምራት አለ አይደለ? ዶክተሩ እንዴት አድርጎ እንደሚያስረዳት እርግጠኛ አልነበረም። መክሊት በመኪና አደጋው ምክንያት ባለቤቷ ላይ የተፈጠረ የተባለው የአእምሮ ጉዳት ሊገባት አልቻለም። ከእንግዲህ መዋሸት አይችልም ብሎ ጉዳትስ እንዴት ያለ ነው? ዶክተሩ ከዚህ በላይ ሊያስጨንቃት አልፈለገም። በራሷ ጊዜ ሁኔታውን እንደምትደርስበት ገመተ። አሁን ባለቤትሽን ለማግኘት ዝግጁ የሆንሽ ይመስለኛል። ብቻሽን ነው እንዴ ልትወስጂ የመጣሽው? ብሎ በጥያቄ ተመለከታት። አባትና እናቴ አብረውኝ መጥተዋል። ውጭ ሆነው እየጠበቁን ነው አለችው መክሊት። ዶክተሩ የእናትና አባቷን መምጣት የወደደው አይመስልም። ፊቱን ቅጭም አድርጎ ሲያስብ ከቆየ በኋላ ትከሻውን ምንም ሊደረግ አይችልም በሚል ስሜት ሰብቆ መክሊትን ባለቤቷ ወደ ተኛበት ክፍል ይዟት ገባ። መብራቱ ውስጠኛው ክፍል ውስጥ ጋቢ ከላይ ደርቦ አንድ ወንበር ላይ ቁጭ ብሏል። መክሊት እንዳየችው ወደ እሱ ሩጣ አንገቱ ላይ ተጠመጠመችበት። ከጠበቀችው በላይ በአጭር ጊዜ ተለውጧል። ጭንቅላቱን በመኪና አደጋ ሲገጭ ለ3 ወራት ያህል ማንንም ለመለየት ከማይችልበት ሁኔታ ላይ ደርሶ ነበር። አሁን ግን ሙሉ በሙሉ የተሻለው ይመስላል። መክሊትዬ በጣም ነበር የናፈኩሽ ብሎ አንገቷ ስር ውሽቅ አለ። መክሊት የባለቤቷ የመብራቱ ሁኔታ አንሰፈሰፋት። እሷም በጣም ናፍቃው ነበር። ተቃቅፈው ለደቂቃዎች ቆዩ። በዶክተሩ አስተዋሽነት ተላቀው ከሆስፒታል ወጡ። ዶክተሩ የመብራቱ ሁኔታ በጣም ያሳሰበው ይመስላል። የሆስፒታሉን ሕንፃ ለቀው እስኪወጡ ከኋላ ተኩሮ ሲያስተውላቸው ቆየና አንገቱን እየነቀነቀ ወደ ቢሮው ገባ። የሆስፒታሉን ሕንፃ ለቀው እንደወጡ መክሊት ባለቤቷን ከላይ እስከታች ቃኘችው። ትንሽ ጉስቁልቁል ብሏል። አንጀቷን በላት። የሆዷን በሆዷ ይዛ ልታጽናናው ፈለገች። በጣም አምሮብሃል መብሬ። አዎ፣ ያው ተኝተን ይህን ሾርባ እየጠጣን ለዚህ ይሆናል ያማረብን አላት፣ ምንም አይነት የስሜት መለወጥ ሳይታይበት። እኔስ ተለወጥኩ አለችው አይን አይኑን እያየችው። መብራቱ ከላይ እስከ ታች ቃኛት። አንቺም ምንም አትይም፣ ግን ትንሽ ቦርጭ ጨመርሽ። ደግሞ ቁመትሽ አጭር ስለሆነ ቦርጭ አያምርብሽም አላት ኮስተር ብሎ።
መክሊት እየቀለደ መስሏት መጀመሪያ ፈገግ አለች። ፊቱ ላይ ቀልድ ስታጣና ከልቡ መሆኑን ስታውቅ ድንግጥ አለች። ውሸት ለመናገር አትሻም ራሴ ለእውነት ሞታለሁ አልሰጣም። ይህኔ አልነበረም የጠበቀችው። አዎ ጥሩ ነው ያለሽው ምናምን እንዲላት ነበር የጠበቀችው። የዶክተሩ ማስጠንቀቂያ በጆሮዋ ማቃጨል የጀመረው በዚህ ጊዜ ነው። ባለቤትሽ ከአሁን በኋላ መዋሸት አይችልም የሚለው የዶክተሩ ንግግር። እማማና አባባ እኮ ክበቡ ጋር እየጠበቁን ነው። እንዴት ናፍቀዋል መሰለ። እማማ በተለይ በጣም ነው ናፈቀችኝ። እናትሽን እንኳን ተያቸው፣ እንደውም አይናቸውን ባላይ ደስ ይለኝ ነበር አለ መብራቱ ክፍት ብሎት። ለምን የኔ ጌታ? እንደ ልጇ እኮ ነው የምትወደ መብርዬ። መክሊት የምትናገረው ጠፋባት። እንደ ልጃቸው ነው እንደ የሚያዩኝ? ኧረ ተይኝ አለ መብራቱ በማሾፍ መልክ ሳቅ እያለ። መክሊት ምን ሊል ነው ብላ በድንጋጤ ታስተውለው ጀመር። ካሁን በኋላ መዋሸት የሚችል አይመስለኝም የሚለው የዶክተሩ ንግግር እንደ ደወል በህሊናዋ እያቃጨለ። እንደውም እውነቱን ልንገርሽ እናትሽ በጣም ባለጌ ናቸው። ስንት ጊዜ መሰለሽ ያልሆነ ነገር እንድናደርግ የጠየቁኝ። በጣም ቅሌታም ሴት ናቸው። እኔማ የልጆ ባል አይደለሁም እንዴ? እንዴት እንደዚህ ያለ ነገር ይጠይቁኛል ብዬ ስላቸው ምን እንዳሉኝ ታውቂያለሽ? ቀረብህ ብትቀም ሰው ምን አለበት አይሉኝ መሰለሽ? በጣም ነው የምጠላቸው። አባትሽ ግን ደግ ናቸው። አሁን እናትሽ ከዘበኛው ጋር ምን እንደሚያደርጉ ቢያውቁ ምን ይላሉ? እኔማ ቆይ እስከ መቼ? ይህንንማ ነገር እነግራቸዋለሁ። መክሊት ትንፋሽ አጠራት። እናትና አባቷ ከክበቡ ስፍራ እነሱ ወዳሉበት ሲመጡ አስተዋለች። አባቷ መብራቱ የሚናገረውን ቢሰሙ የደም ብዛታቸው ተነስቶ እዛው ፍግም እንደሚሉ ጥርጥር የለውም። ወደ እነሱ እየቀረቡ ሲመጡ ከመገናኘታቸው በፊት አንድ ነገር ማድረግ እንዳለባት ተረድታለች። መብራቱን እያስፈጠነች ከሕንፃው ኋላ ወሰደችው። በጓሮ በኩል አድርጋ ወደ ዋናው መንገድ ወጡ። ሚኒባስ ታክሲ ስትመጣ መክሊት በፍጥነት አስቁማ መብራቱን እያቻኮለች ወደ ታክሲው ገቡ። ደንግጣለች። ዶክተሩ ያለው ነገር አሁን በደንብ የገባት ይመስላል። በእናቷ ቅሌት አፍራ ኢምንት ሆነች። መብራቱ ይህንን ሁሉ ችለው መቀመጡ ለሱ ያላትን ክብር ከፍ ቢያደርገውም በእናቷ ላይ ቅናት አይሉት ቁጣ በጭንቅላቷ ውስጥ ተቀጣጠለ። እንዴት እንዲህ ታደርጋለች? ከእናቷ ጋር ያላት ግንኙነት እስከ ወዲያኛው ሲበጣጠስ ታወቃት። ታክሲው ውስጥ ገብተው ትንሽ እንደተጓዙ ከኋላ ወንበር ሞቅ ያለ ሰላምታ ሰምታ ዞር አለች። እንዴ መብሬ እንኳን ለዚህ አበቃህ የኔ ጌታ፣ መቼ ከሆስፒታል ወጣህ? አለ አንድ ወፍራም ቦርጫም ሰውዬ ከተቀመጠበት ወንበር ጀርባ ሆኖ እጁን ወደ ባለቤቷ ለሰላምታ እየዘረጋ። ዛሬ ወጣሁ አለ መብራቱ ረጋ ብሎ ሰውየውን እየጨበጠው። እንኳን እግዜር አተረፈህ ወንድሜ፣ ሌላውንስ ቀስ ብለህ ትደርስበታለህ አለ ሰውየው በማዳነቅ። አረ ተመስገን ነው፣ በሕይወት መትረፍማ ነው ትልቁ ቁም ነገር አለ መብራቱ ረጋ ብሎ። መክሊት ደስ አላት። አነጋገሩ የተመጠነና የተረጋጋ በመሆኑ ቅድም የተከሰተው አይነት ችግር የሚከሰተው ሁልጊዜ ላይሆን እንደሚችል አሰበች። በአእምሮው ላይ በደረሰው አደጋ ምክንያት አሁን በኋላ መዋሸት የሚችል አይመስለኝም የሚለው የዶክተሩ ንግግር ግን አሁንም በህሊናዋ ያቃጭላል። በሰውየው አነጋገር ከመብራቱ ጋር አንድ መስሪያ ቤት እንደሚሰሩ ገምታለች። ሥራ በቅርቡ ለመጀመር አሰብክ ታዲያ? እስቲ 1-2 ሳምንት ልረፍና አስብበታለሁ። አንተስ እየሰራህ ነው? አለ መብራቱ። አዎ ይመስገን፣ መቼስ ኑሮ እንደምታየው ተወዷል። ብቻ ተመስገን ነው፣ ልጆቻችንን አናስረብም አለ ሰውየው ተለሳልሶ። እንዴ አንተማ ተመስገን በል፣ ከአንድም 4 ቤት አዲስ አበባ ውስጥ አለ አይደል እንዴ? ለዛውም G+። ባለፎቅ ቤት አይደለህ እንዴ? በየቦታው የያዝከው መሬትስ
አይ ልጅ መብራቱ፣ የዘመድ ሁሉ ያንተ ሊሆን አይችልም አለ ሰውየው። ሌላ የሚያውቀው ሰው በአካባቢው እንዳለ ለማረጋገጥ ተጨንቆ እየተገላመጠ፣ እሱን እንኳን ተወው፣ ይህማ የዘመድህ አይደለም፣ ያንተ የራስህ ነው። እዛ ጉምሩክ ፍተሻ እየሰራህ ኤክስፓየርድ ያደረገ ዘይት ለማስገባት ተስማምተህ 10 ሚሊዮን ብር ነጭተህ የለም እንዴ? በሚገባ አውቃለሁ እኮ። ያው ከዛ ወዲህ እኮ ነው እንዲቅል በፈረስ ያከልከው። መብራቱ ዘለግ ላለ ጊዜ ሳቀ። የመብራቱን ንግግር በታክሲው ውስጥ ይሰሙ የነበሩ ሰዎች ወደ ሰውየው ዞር እያሉ ገልመጥ አደረጉት። አንተ ነህ ለካ በታመመ ዘይት ሆዳችንን እየረበሽክ የነበረው፣ እንኳንም አወቅንህ። ቆይ ብቻ ነብር አየኝ በል የሚሉ ይመስላሉ በውስጣቸው። ሰውየው ተጨነቀ። ሐሳብ ቢያስቀይርልኝ ብሎ ማነህ ረዳት እንካ የ3 ሰው ሂሳብ ብሎ እጁን ሲዘረጋ ረዳቱ መከፈሉን ነገረው። እንዴት ነው አሁንም ሙስና እየበላህ ነው? ሰውየው በድንጋጤ አመዱ ቡን ብሎ ወራጅ ብሎ ጮኸና ከታክሲው ዘሎ ወረደ። መክሊት የምትገባበት ጨንቋት ተሳቀቀች። ዶክተሩ የነገራት ችግር እስከዚህ ይደርሳል ብላ አልገመተችም ነበር። ሌላ ሰው ሳያገኙ ሰፈራቸው እንዲደርሱ እየጸለየች እንደፈራችው ምንም ችግር ሳይገጥማቸው ሰፈር ደርሰው ወረዱ። ከታክሲው እንደወረዱ መክሊት የሰፈራቸውን መግቢያ በሰቀቀን ቃኘች። ብዙም የሚያውቁት ሰው የለም። እፎይ አለችና ከመብራቱ ጋር እጅ ለእጅ ተያይዘው በሰፈራቸው መግቢያ ላይ ያለውን ድልድይ ማቋረጥ ጀመሩ። ከአፍታ በኋላ ከመንገዱ ጥግ ካለ ግቢ ውስጥ የነፍስ አባታቸው መምሬ ስብሃት ወጥተው ከፊት ለፊታቸው ድቅን አሉ። መክሊት መብራቱን እያቻኮለች እንዳላየች ለመሄድ ስትጣደፍ መምሩ የክርስትና ስሟን ደጋግመው እየጠሩ ተከተሏት። እህተ ማርያም መምሩ እየተጣሩ መጡ። መምሩ ብሎ መብራቱ ወደ እሳቸው ዞረ። መክሊትም እየተሳቀቀች ዞረች። መምሩ መስቀል አውጥተው ካሳለሟቸው በኋላ ስለ መብራቱ ጤንነት እየጠየቁ አብረዋቸው ወደ ቤታቸው መግቢያ አመሩ። መክሊት መምሩን እንዴት አድርጋ እንዲለዩአቸው ማድረግ እንደምትችል ግራ ገብቷት ፍዝዝ ብላ ትከተላቸዋለች። እኔ የምለው መምሩ ምን ነው በጠዋት ጋንጋን ይሸታሉ? ትንሽ እንኳን ረፈድ ቢልሎ ምን ነበረበት? አለ መብራቱ በድንገት። መምሩ ድንግጥ አሉ። አይ ልጄ የክርስትና እኮ ነው። ጉሽ ጠላ ምን አለው ብለ ነው? ገብስ እኮ ነው። መጽሐፉም ወይን ያስተፈስል ልትበሰብ አይደል የሚለው? ወይን እስኪገኝ ጠላው ምን ይላል ብለ ነው? ደግሞም አልሰከርኩ። አይ መምሩ ስንቴ ሰክረው ሲወላገዱ ሀገር ያየሁት የለ እንዴ? ከሰከሩ እንደ መምሩ ሲባል አልሰሙም? መብራቱ ልክ ተራ ወሬ እንደሚያወራቸው ረጋ ብሎ ነበር የሚያናግራቸው። መምሩ በተደፈርኩ ስሜት ቱጋሉ። ደግ አደረጉ አጠጣኝ አልኩ። ታዲያስ ብጠጣስ ምን አለበት? እሾ አበጀው። እስቲ ምን ትሆን? ምን ያለው ነው አያ እርሜን ደጃችሁን ብረግጥ ብለው ጭራቸውን እየነሰነሱ ተቆናጥረው ሄዱ። ውሸት ለመናገር አትሻም ራሴ ለእውነት ሞታለሁ አልሰጣም። መክሊት መግቢያ ቀዳዳው ጠፋት። መብራቱን እያቻኮለች ወደ ቤታቸው አመሩ። ግራ ገባት። እንዴት ብሎ ነው ወደፊት ስራውን የሚሰራው? እንዴት አድርጎ ነው ከሰው ጋር የሚኖረው? ዶክተሩ ያስፈልጋል ያለውን ውሸት እንዴት አድርጎ መመለስ ይቻል ይሆን? መክሊት መጪው ጊዜ በጣም ፈታኝ እንደሚሆን አውቃለች። ሰዎችን የሚያናድዳቸው እውነተኛውን ነገር ስለሚነገርባቸው እንጂ ያልሆኑትን ቢነገር ምንም ባልመሰላቸው። ድንገት የሰይጣን ሐሳብ በጆሮዋ ሽው አለ። መብርዬ ከኔ ሌላ በትዳራችን ላይ ወጥተህ ታውቃለህ? ብላ ብትጠይቀው ምን ሊላት እንደሚችል አሰላሰለች። አዎ 9 ሴቶች። በራሷ ሐሳብ ደንግጣ አመተረች። የዶክተሩ
ውሸት ለሕይወታችን አስፈላጊ ነው የሚል ንግግር የባለቤቷን ጉዳት ዘልቃ እንድትረዳ አድርጓት ነበር። መብራቱ እንደ ሁልጊዜው ተለባብሶ መኖርን እስኪለምድ የውሸት መሳቅን፣ የውሸት ማልቀስን፣ የውሸት ሰላምታ መስጠትን፣ የውሸት ጀግና ነህ ማለትን፣ የውሸት ገብቶኛል ማለትን፣ የውሸት ታምሪያለሽ ማለትን መብራቱ እስኪለምድ ጤንነቱ እስኪመለስ የቻለችውን ሁሉ ለማድረግ ቃል ገባች። እስከዛው ግን ከሰው ጋር እንዳይገናኝ ማድረግ፣ እውነትን በመናገር ከሰዎች ጋር ተግባብቶ መኖር እንደማይቻል ገባት። ሰውም መውደድ እንጂ ማመን ከንቱ ነው። ተሳስቶ መኖር በጣም ጥሩ